በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተ ክርስቲያን ውስጥ መቆማችንን ነው ዛሬ ያየነው። ከክርስቶስ ፊት እንደምንቆም ግን አንድ ቀን አታውቁ። እንቆማለን እኮ ወይ ሊፈረድልን ወይ ሊፈረድብን እንቆማለን። ነገ እንኑር እንሙት ሳናውቀው ዛሬ ከእግዚአብሔር ፊት ብንቀርብ ምን ብለን ልንመልስ እንደምንችል የማናቅ ሰዎች ነን። ዜና አበው ላይ አንድ ታሪክ አለ፣ በደንብ አርጋችሁ ስሙ። አንድ ልጅ ነው ይባላልና ሁሉ ጊዜ እናቱን ገዳም ገብቼ ካልመነኮስኩ እያለ አስጨንቃት። ሁሌ እናቱ ደግሞ አረተው ይብቃህ እባክህ፣ አሁን የምትኖረው ኑሮ ይበቃል ይቅርባል። በፍጹም እኔ የነፍሴ ነገር ያሳስበኛል። ገዳም ገብቼ ካልጾም ካልጸለዩ ካልሰገድ የትህርምት ጽኑ የሆነ ህይወት ካልኖርኩ ምን ዋጋ አለው አለ። ብትሰራው እምቢ አለ። መጨረሻ ላይ ያለው አማራጭ ምንድነው? እናቱ በቃ ሂድ ገዳም ግባ አለች። ገዳም ገባ። እንደተናገረው እጾማለሁ፣ እጸልያለሁ፣ ሰግዳለሁ፣ መጸውታለሁ፣ ትህርምት ህይወት ውስጥ እኖራለሁ እንዳለው ምንም ሰነፎን ቆየ። በእድሜ ምንም ሊስተካከል አልቻለም። እየሰማችሁ ነው? ምንም ሊስተካከል አልቻለም። ቀጠለ። መጨረሻ ላይ የተወሰነ ጊዜ ከቆየ በኋላ እናቱ እንደሞተች ሰማ። አዘነ፣ አለቀሰ። ሄዶ አይቀብራት ነገር ገዳም ስለገባ አልወጣም። እያለቀሰ እያዘነ እዛው እንቅልፍ ወሰደ እና እግዚአብሔር ራእይ አሳየው። ጻድቃን በቀኝ ኃጥአን በግራ ቆመው ከክርስቶስ ፍርድ ሊቀበሉ ወይ ሲኦል ወይ ወደ ገነት ሊገቡ ማለት ነው። እናቱ በግራ በኩል ቆማ አያት፣ ሲኦል ልትገባ ማለት ነው። ይሄ አይግረማችሁ። እሱ ደግሞ ከእናቱ ጀርባ ተሰልፎ ሲኦል ሊገባ እና እናቱ አየችውና ምን እንዳላችሁ ታውቃላችሁ? አንተ ለነፍሴ ድህነት ብዬ ገዳም ገባው አላልከኝም እንዴ? ምን ታረጋለህ እኔ ጋር ተሰልፈህ አለችው። አፈረ፣ በጣም አፈረ። ልዳን ብሎ የሄደው ሰውዬ የሚድንበት ቦታ ላይ ሆኖ መኖር ግን አቅቶት ስለነበር በጣም አዘነ። ክርስቶስ ወዲያውኑ መልአኩን ላከና ምን አለ መሰላችሁ? በተመሳሳይ ስም የሚታወቅ ሌላ መነኩሴ ነው አምጣልኝ አልኩ እንጂ እሱን አይደለም፣ እሱን ነፍሱን መልስለታል። ወዲያውኑ ከሚያየው ራእይ ነቃ፣ ደነገጠ፣ ፈራ። ወዲያውኑ ስንፍናውን ትቶ በጉብዝና በንጽህና በቅድስና ቃል የገባውን ህይወት መኖር ጀመረ እና ህይወቱ ተለውጦ የተስተካከለ ኑሮ መኖር ሲጀምር ገዳም ውስጥ በስንፍናው የሚያውቁት ሰዎች በሙሉ ተሰብስበው አረ ይበቃሃል፣ ጾምህ፣ ጸሎትህ፣ ስግደትህ፣ ትህርምትህ ህይወትህን እንዳያሳልፈው አሉት። ይህ መነኩሴ ምን ብሎ መለሰላቸው? እናንተ አልገባችሁም። የእናቴን ክስ ሰምቼ መቆም ከከበደኝ እግዚአብሔር ፊት እንዴት ብዬ ልቆም እችላለሁ? ፍርዱን ስሰማል። ጸሎት ማድረግ እችላለሁ ወይ? በስልኬ እንዲያርጌ ውዳሴ ማርያም መድገም እችላለሁ። ውዳሴ ያለግተነ ማርያም ንጉታም ለዚህ ተነበበለ ተሰኑ ፈቀደ እግዚ ያግዞ ለአዳም ብዙ ነው ትኩ ዘልብ እንዲህ ያልኩ መጸለይ እችላለሁ። ወይም ደግሞ እንደዚህ ያልኩ ያለውን ጸሎት መጸለይ እችላለሁ ወይ በስልክ? ከዛ በፊት አንድ ነገር ልንገራችሁና እችላለሁ ወይ አልችለውም የሚለውን ራሳችሁ ትናገራላችሁ። ራሳችሁ ይሄ ዳዊት የኔ ጸሎት ሊጸለይ ሲል ለምሳሌ መጀመሪያ ህግና ስርዓት አለው። አባ እንጦንስ በረከቱ ይደርብን። እንጦንስ አረጋዊ የምንኩስና አባት ገዳም ገብቶ ሄዶ መጀመሪያ ገዳሙን ከተማ ዳር ነበር ያደረገው። ከተማ ዳር አድርጎ ሲጸልይ ሴቶች እየመጡ ሰውነታቸው ሲታጠቡ ደስ አላለው። ለእናንተ ሴቶች መነኩሴ ፊት አታፍሩም እንዴ አላቸው። ለመኮን ከመነኮስ ፉራ በገዳም አሉት። እነሱ ደግሞ መነኩሴ ማኮን ከዚህ ምን ታረጋለህ? ከተማ ዳር ሂድ፣ ወደ ገዳም ወደ ጫካ። ከተማ ሆነ ምንድነው ምንኩስና? ያንተ ምንኩስና እልም ብለህ ገዳም ግባ እንጂ መነኩሴ ከሆንክ ማዚህ ምን ታረጋለህ አሉት። እልም ብሎ ገባ። ኋላ ላይ ሐሳቡ ተመታታበት። ልሂድ ልቅር እያለ አንድ እግሩን አውጥቶ ከባቱ አንድ እግሩን ከውስጥ አድርጎ ቆመ። መልአክ መጣና ምን እንደሚያደርግ አሳየው። እንዴት እንደሚጸልይ፣ እንዴት እንደሚሰግድ ይሄን ሁሉ አሳየው። መጀመሪያ አማትቡ አትገጸው ኩለንታይ በትምህርተ መስቀል እንላለን። ከዛ ክደከ ጽሬ ሰይጣን ብለን ጸሎት አለ፣ የዘወትር ጸሎት የሚባለው። ከዛ ውዳሴ ማርያም አለ፣ ቀድሞ ዳዊት አለ።
ብዙ ጸሎት አለ እንደያቅማችሁ እንደየችሎታችሁ ነው። ደግሞ እንደዚህም ብሎ ሁሉንም ጸሎት ጸልያለሁ ማለትም አይቻልም። እንደሱ ከሆነ ምንም እንደ ባህታዊ 24 ሰዓት ካጠፍክ ሳትዘረጋ ከዘረጋ ሳታጠፍ ልትጸልይ ነው። እሱ ደግሞ የለም አትችሉም። ስለዚህ ለእናንተ የሚሆነውን አስቡ፣ እንዳቅማችሁ ጸልዩ። ስለዚህ ለአባ እንጦንስ ያ መልአክ አሳይቶት ከመዝ ግበር እንዲህ አድርግ እንጦኒ ብሎት አስተምሮት አሰጋገድ አሳይቶት የጸሎት አይነት አሳይቶት ሄዷል። ጸሎት ሲጀመር መጀመሪያ መጽሐፋችሁን ታነሳላችሁ። መጀመሪያም እንደምታደርጉት ልክ እንዳነሳችሁ ግልጥ አድርጎ መጸለይ ነው ወይስ ምን አለ? መጀመሪያ እንዳነሳችሁ መጽሐፉ ይሳማል፣ ትሳለሙታላችሁ። መጀመሪያ የጸሎት ውዳሴ ማርያም ሊሆን ይችላል፣ መልክ ሊሆን ይችላል። ምንም የጸሎት መጽሐፋችሁን ብላችሁ ነው። ከዛ ተገልጦ ወደ ጸሎት ሄዳችሁ ተፈሳይኩ ስመ ይቤሉን ቤተ እግዚአብሔር ናሐውር እያላችሁ ጸሎቱን የምትጸልዩት። አባቶቻችን አንድ ታሪክ ይናገራሉ። አንድ ሰው ነው ይባላልና በነገረ መለኮት ትምህርት ተምሮ ተመረቀ አሉ። እየሰማችሁን ደግሞ ይሄንን አደራ እንደ ትምህርት እንደ ቃለ ጽርፈት እንደ ስድብ እንዳታዩት፣ እንደ ሹፈትም አይደለም፣ ቁም ነገሩ እንድታውቁት ስለሚፈለግ እና ሰውየው በጣም ትቢተኛ ነው ተባለ እና ራሱን ሲጠራ እገሌ የነገረ መለኮት ሊቅ እያለን የሚጠራው ራሱን ማለት ነው። ወይም እገሌ የነገረ መለኮት ምሩቅ እያለን የሚጠራው እና አበው ካሉበት ከዳም ደብረ ሊባኖስ ነው ይባላል እና ሄደና አንድ መነኩሴ ናቸው አሉ። እዛ ረጅም ዓመት ቆይተዋል ኑረዋል። ግን እንደሱ ትምህርት ቤት ገብቶ ፊደል ቆጥሮ የማወቅን ስለ ነገረ መለኮት ግንዛቤ አላቸው ግን አይባሉም። ጨዋ ናቸው ማለት ነው። በሌላ ቋንቋ ጸሎት ከሚጸልዩበትና እግዚአብሔርን ከሚጣሩበት ነገራቸው ውጪ ሌላ ዕውቀት የላቸው። ይሄም የሚያንስ ዕውቀት ሆኖ አይደለም አደራ፣ ግን ከሰውየው ራሱን ምሁር ነኝ ከሚለው አንፃር እሳቸው አያውቁም ለማለት ነው። እና ገናም ለመሳለም ሂዶ በሚሳለምበት ጊዜ ላይ ሌሎች አብረውት የተጓዙት ሰዎች ሰውየውን ሲጠሩት እገሌ የነገረ መለኮት ምሁር እያለ ሊቅ እያሉ ስለሚጠሩት ሌላ ሰው በዛ መጠሪያ ካልጠራው በቀር ሰውየው አይዞርም። እየሰማችሁ ነው? ከበደ ብትሉት ለምሳሌ አይዞርም። ከበደ ነገረ መለኮት ምሁር ካላችሁት ግን ይዞራል። እና እኚህ አባት እንደዛ ተብሎ የሚጠራውን ሰው ሊያሳልሙት መስቀላቸውን አውጥተው ሲያሳልሙት ልጄ ትምህርት ዕውቀትህ ምንድነው አሉት። እና ስሜ ገሌ ይባላል፣ የተወለድኩት በዚህ ቦታ ነው፣ ስመ ክርስትናዬም ይህ ነው እና የነገረ መለኮት ምሁር ነኝ አሉ። ማለት አሉት ስለ ነገረ መለኮት አውቄያለሁ ተምሬያለሁ፣ ብጠየቅም ለመመለስ የምችልበት ዕውቀት አለኝ ብሎ ነገራቸው። እኚህ አባት ምን አሉት ይባላል? አለማወቅህን ገና አሁን አወቅኩኝ አሉት። ሰው ስለ እግዚአብሔር ባወቀ ሰው ስለ እግዚአብሔር በተማረ ቁጥር አለማወቁን ያውቃል እንጂ አዋቂ ነኝ ብሎ በደፈናው መናገር አይችልም። እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን ይሆን እየመሰለን የተሸበርነው፣ እኛንን ብቻችንን ይሆን እየመሰለን የደነገጥነው፣ እኛንን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው።